ባለፈው ሳምንት ሮሜ ምዕራፍ 4 ከቁጥር 1 እስከ 15 ያለውን ስናይ በእምነት ስለመጽደቅ የአብርሃም ምሳሌነት በሚል ርዕስ ነበር የጀመርነው። በእምነት ስለመጽደቅ የአብርሃም ምሳሌነት አንስተን ነበረ። ያው እንደምታውቁት እምነት በመስጠት ምንድነው? ጽድቅ በእምነት ነው። ሰው መጽደቅ የሚችለው በእግዚአብሔር ሲያምን ነው። በእግዚአብሔር በሚለው ሲያምን በእግዚአብሔር በሰጠው አንድያ ልጁ በኩል የተሰራው የመስቀል ሥራ አምኖ የራሱ ሲያደርግ የዛኔ በክርስቶስ በኩል ተሰርቶ ያለቀው ሥራ የእሱ ይሆናል። ያ ሰው ከማመኑ የተነሳ ይጸድቃል ብለን ነበር። ኢየሱስ ክርስቶስ ያድናል እና በሮሜ 4 ላይ ሐዋርያው ጳውሎስ እንዴት አድርጎ አብርሃምን በምሳሌነት እንዳነሳ የጀመርነውን ክፍል ነው እንቀጥለው። እንግዲህ አንደኛ ብለን ባለፈው ጽፈን ነበር። አንደኛ አብርሃም የጸደቀው በሥራ ሳይሆን በእምነት ነው ብለናል። ሮሜ 4 ከ1 እስከ 3 ድረስ ያለው ሮሜ ምዕራፍ 4 ከ1 እስከ 3 ያለው ነገር አብርሃም ራሱ የጸደቀው በምንድን ነው? በእምነት ነው ብለን ነበር። እንደውም ታስታውሱ እንደሆነ አንድ ነገር ምን አንስተን ነበረ? ብዙ ሰዎች የያዕቆብን መልእክት ያነሱና ከዛ በመካከል ታዲያ መጽሐፍ ቅዱስ ይጋጫል ወይ የሚል ርዕስ ያነሳል። ለምንድን ነው ይህንን የሚያነሱት? ያዕቆብ ስለ አብርሃም ያነሳና አብርሃም እኮ ታዲያ ስራ ነበረው ይላል። አብርሃም እኮ ስራ ነበረው። አብርሃም የጸደቀው በስራ ሳይደለም እንዴ? ምንድን ነው አብርሃም ሰርቶ የለም ወይ የሚለውን ያዕቆብ ያነሳና ይህንን ሰዎች እንደ መከራከሪያ ያሰጠው። ታዲያ የጳውሎስና የያዕቆብ መልእክት አይጋጭም ወይ? አይጣረስም ወይ? ምንድን ነው ያለው ታዲያ? ነው ወይስ የሚጸደቀው በእምነትም በስራም ነው የሚል አይነት ጥያቄ ያነሳል። ይገርማቸዋል። ግን የያዕቆብ መልእክትና የሮሜ መልእክት ወይ ደግሞ የሐዋርያው ጳውሎስ መልእክትና የሐዋርያው ያዕቆብ መልእክት የሚጋጭ ሆኖ ሳይሆን ሐዋርያው ጳውሎስ የጻፈውን በያዕቆብ በኩል ያጠነክረዋል፣ አካል ያነሳዋል ማለት ነው። ምን ማለት ነው? ሐዋርያው ጳውሎስ አይ አብርሃም የጸደቀው በምንድን ነው አለ? በእምነት ነው። አብርሃምማ በስራ ጸድቆ ቢሆን የሚመካበት ነገር ነበረው። ነገር ግን አብርሃም ራሱ የጸደቀው በስራ ሳይሆን በምንድን ነው አለ? በእምነት ነው። ኢየሱስ ክርስቶስ ያድናል። በምንድን የጸደቀው? በእምነት። አሁን ያዕቆብ ደግሞ ምን ይለናል? የጸደቀ ሰው ደግሞ ምን አለው? ስራ አለው። ስራ የሌለው ደግሞ ያለ ነው፣ የሞተ ነው፣ ባዶ ነው። አንድ ሰው የሚጸድቀው በእምነት ነው። ያለ እምነት መጽደቅ አይችልም። ነገር ግን ጻድቅ ያለው የሚል ሰው ደግሞ የጸደቀበት ጽድቅ ያመነው እምነት ሕይወት ያለው መሆኑ እንዲታይ እንዲኖር ይገባል። ስራ ምን ማለት ነው? በሌላ ቋንቋ ለመጽደቅ አይደለም የምትሰራው፣ ስለ ጸደቅን ትሰራለህ። ኢየሱስ ክርስቶስ ጌታ። ሃሌሉያ! አረ ሃሌሉያ! አሁን የያዕቆብና የጳውሎስ መልእክቶች እርስ በርሳቸው የሚያያዙ እንደሆኑ አንድ እንደሆኑ አንዱ የአንዱን የሚያጠነክር እንደሆነ የምታውቁ ሲጋር ያዕቆብ ያለው በስራ ትጸድቃላችሁ አይደለም ያለው። ስራ የሌለው እምነት የሞተ ነው። ምን ማለት ነው? ባባ ለምሳሌ ሃሌሉያ አንድ ሰው እሺ ፎር ኤግዛምፕል ሳሚ ሲያስመልከን ነበር። በፕሮፌሽኑ ፖሊስ ነው። አሁን እሱ ይሰራ ፖሊስ ለመሆን ነው የሚሰራው ወይስ ፖሊስ ለመሆን ነው የሚሰራው? ፖሊስ ለመሆን ነው የሚሰራው። ፖሊስ ለመሆን ነው የሚሰራው እንጂ ፖሊስ ሆናለሁ ነው የሚሰራው። ፖሊስ ለመሆን ነው የሚሰራው። እሺ ፖሊስ ነኝ ብሎ ልብሱን ለብሶ ምናምን ባይሰራስ? ለምሳሌ ከኃላፊዎቹ ቅጣት ሊመጣበት ይችላል። ሲቀጥል ደግሞ ይህ ሰውዬ በስራው በአግባብ እየሰራ አይደለም ይባላል፣ ይቀጣል፣ የተለያየ እርምጃ ይወሰድበታል ምናምን። ግን የሚሰራው ፖሊስ ለመሆን አለ። ፖሊስ ስለሆነ አማኝ በጎ ስራ የሚሰራው መልካም ስራ የሚሰራው ለመጽደቅ
ክርስቶስ ያድናል። ሃሌሉያ ሃሌሉያ። ስለዚህ ያዕቆብ ምንድን ነው እያለ ያለው ሲባል አይደለም እውነት ነው ጸጋችኋል ነው በስራ ግለጡት፣ አምናችኋል በስራ ግለጡት፣ እምነታችሁ በስራ ግለጡት፣ መልካም በማድረግ ግለጡት፣ የጸደቃችሁበትን እውነት ግለጡት። ሐዋርያው ጳውሎስ ምንድን ነው እያለ ያለው? አብርሃም የጸደቀው አምኖ ነው። ምን ብሎ ነው የጸደቀው? አምኖ። ከዛ ሁለተኛው ነገር ያየነው ነበር። እምነት እኮ ነው የሚቆጠረው ለሚሰራ ሳይሆን በእግዚአብሔር ለሚታመን ነው ብለናል። እዛው 4:4-5 ድረስ ያለ ኢየሱስ ክርስቶስ ያድናል። ሃሌሉያ። ለምሳሌ እምነት ጽድቅ ሆኖ የሚቆጠረው ለሚሰራ ሳይሆን በእግዚአብሔር ለሚታመን ነው። ለሰራ ሰውማ እንደምንድን ነው? እንደ ደሞዝ ነው። ወደ ወደ ዕዳ ሰርቷላ፣ ዋጋ አውጥቷላ፣ አድርጓላ። አሁን እነሱ አይደለም። በእግዚአብሔር ለሚታመን ሰው ግን እምነቱ ሆኖ ይቆጠርለታል፣ ጽድቅ ሆኖ ይቆጠርለታል። በነገራችን ላይ ይህን ትምህርት ስንማር በደንብ አንድ እርግጥ ብሎ ሊገባን የሚገባው እውነት ምንድን ነው ካላችሁ እግዚአብሔር አምላክ በልዩ በኩል የተሰራውን ስራ በማመን የሚገኘው ጽድቅ መሰረት አድርጎ ሊያቆም ይፈላል እና ሲባል እኛ ግን ልክ ለምሳሌ አንዳንድ ሰዎች አንዴ በክርስቶስ ኢየሱስ አምነን ድነናልና ምንም ብናደርግ ለእምነታችን አይወሰድም፣ በስጋችን የፈለግነው ብንሰራ ምናምን ብለው እንደሚያስተምሩት ሳይሆን ከመዳናችን የተነሳ ከመጽደቃችን ከማመናችን የተነሳ ግን ይህንን የዳንበትን እምነት የጸደቅንበትን እምነት የተካፈልነውን የክርስቶስ ሕይወት ግን በተግባር እንለዋለን፣ እንገልጠዋለን፣ እናሳየዋለን። ግልጽ ነው። ኢየሱስ ክርስቶስ ጌታ። ለምን ውስጣችን የገባው የጽድቅ ዘር ውስጣችን የገባው የክርስቶስ ዘር እኛ ጽድቅን እንድናደርግ እውነትን እንድናደርግ መልካምን እንድናደርግ ሰዎች ክርስቶስ የሚያዩበትን ነገር እንድናደርግ ያስገድደናል። ስለዚህ የተቀበልነው ሕይወት መልካም እንድናደርግ እንጂ ክፉ እንድናደርግ አይመክረንም። አሜን ነው። ኢየሱስ ክርስቶስ ያድናል። ዛሬ ወደ ሶስተኛው እንገባለን። ሳምንት ሶስተኛው ላይ ጻፈ አይመስለኝም። አንጻሩና ሶስተኛው ነውና ዳዊት ያለ ስራ በእምነት ስለመጽደቅ የተናገረው ዳዊት ያለ ስራ በእምነት ስለመጽደቅ የተናገረው ሮሜ 4:6-8 ሮሜ 4:6-8 እንደዚህ ላለ ኢየሱስ ስላሉ እነዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ሰምታችኋል። እንግዲህ እነዚህ ዳዊት ደግሞ እግዚአብሔር ያለ ስራ ያለ ስራ ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው በጽድቅ ይናገራል እንዲህ ሲል አመፃቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ድርገማለ እንደዚህ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ሰው ያለ ስራ ግን ምን ስለሚቆጠርለት ጽድቅ ያለ ስራ ነው ግን ምን ይቆጠርለታል? ጽድቅ ይቆጠርለታል። ስለሚቆጠርለት ሰው በጽድቅና ይናገራል። ያ ሰው ማለት ብፁዕ ሆኗል። ያለ ስራ ነው የጸደቀው። ከመጽደቁ የተነሳ ደግሞ ምን ሆኗል? ብፁዕ ሆኗል። ብፁዕ ሆኗል። ምን ሆኗል? ብፁዕ ሆኗል። ለምሳሌ በሌላ የሃይማኖት ጎራ ለምሳሌ ብፁዕ የሚባል አለ፣ ቅዱስ የሚባል አለ አይደል? የተለየ የሚባል አለ። እኛ ሰፈር ደግሞ ስትመጡ ብፁዕ ናት፣ ቅዱስ ናት፣ የጸደቀች ናት፣ ብፁዕ ነው፣ ቅዱስ ነው፣ የጸደቀ ብፁዕ ነው። እያንዳንዱ ላይ ምን አለ?
ንጽሕና አለ፣ ቅድስና አለ፣ ጽድቅ አለ። እዚህ ልዩነት የለም። የሆነ ቦታ ላይ ተሰርቶ ነው የሚመጣው መሰለኝ ብዙ ምንጩን ባላውቀው። ምክንያቱም ብዙ የሚባለው የሆነ አይነት ምትል ያለ ነው። ብዙ ቅዱስ ምናምን የሚባለው የሆነ ነገር ያለ ነው። አይ የሆነ ምናምን ላይ ያለ ነው። እዚህ ዘመን ቅዱስ የሚባለው በክርስቶስ ኢየሱስ ያመነ ሰው፣ እዚህ ዘመን ቅዱስ የሚባለው በክርስቶስ ኢየሱስ ያመነ ሰው፣ እዚህ ዘመን ጻድቅ የሚባለው በክርስቶስ ኢየሱስ አምኖ ምን ያለ የዳነ ሰው፣ በክርስቶስ ኢየሱስ አምኖ የዳነ ሰው በክርስቶስ ደም ይጸድቃል፣ በክርስቶስ ደም ይቀደሳል፣ በክርስቶስ ደም ይጸድቃል። አሜን ነው ወይ? ኢየሱስ ጌታ። ምን ማለት ነው? በሌላ ቋንቋ በእኔና በእሱ መካከል ልዩነት የለም። በእኔና በእሱ መካከል ምን የለም? ልዩነት የለም። ለምን? ባለፈው ስጋ ነበር ሁሉ ኃጢአትን ሰርቷል። የእግዚአብሔር ክብር ስንቱ ማለት የሰራው ሁሉ ካሉ ኃጢአት ሰርቷል። ረጅሙም ሰውዬ፣ አጭሩም ሰውዬ፣ ሀብታሙም ሰውዬ፣ ድሃውም ሰውዬ፣ አገልጋዩም፣ ውጭ ያለው አመፀኛው ሁሉ ሰርቷል፣ ኃጢአት ሰርቷል። ከዛ ምንድን ነው የጎደላቸው? የእግዚአብሔር ክብር ጎድሏቸዋል። ሰው ኃጢአት ሲሰራባቸዋል በመጀመሪያ የሚጎድለው ምንድን ነው? የእግዚአብሔር ክብር። አሁን ሰው ሁሉ ነው ኃጢአት የሰራው እንጂ የሆኑ ሰዎች በብቻቸው ጸድቀዋል፣ ተቀድሰዋል፣ ተለይተዋል ማለት ነው። በነገራችን እዚህ ጋር እንዲሰመርበት የሚገባው ምናልባት ለእኔና ለእናንተ ለአከራከር ለአጨቃጭቅ ጥያቄ ላይ ከብትል ይችላል። ትውልድ ይጋወዛከበናል ግራ እያጋባ ያለግናግበት ነገራችን ከኢየሱስ ክርስቶስ ውጭ ሰው ከሆኑ ከኢየሱስ ውጭ እሱ ፍጹም ሰው ፍጹም አምላክ ስለሆነ ፍጹም ሰው ፍጹም አምላክ ከሆነው ከክርስቶስ ኢየሱስ ውጭ የሰው ልጅ በጠቅላላ ኃጢአት ሰርቷል። የእግዚአብሔር ክብር ጎድሎታል። ማንም ቢሆን አንድ የሆነ የክርክር አጀንዳ መሆን አልፈልግም። የሆነ ነገር ጠቅሼ ግን ማንም ከኢየሱስ ክርስቶስ ውጭ ፍጹም ሰው ፍጹም አምላክ ከሆነው ከኢየሱስ ውጭ ማንም ሰው ኃጢአት ያላደረገ የእግዚአብሔር ክብር ያልጎደለው ሰው የለም። በነገራችን ላይ ኃጢአት ያላደረገና የእግዚአብሔር ክብር ያልጎደለው ሰው በምድር ላይ ቢገኝ ኖሮ ኢየሱስ አይወለድም ነበር። የእግዚአብሔር ክብር ያልጎደለው ኃጢአት ያላደረገው ያ ሰውዬ ይቤዠን ነበር። ከክርስቶስ ኢየሱስ ውጭ ፍጹም ሰው ሆኖ ከኢየሱስ ውጭ የሰው ልጅ በጠቅላላ ተሰርቷል። እና አብርሃም እነ ይስሐቅ እነ ያዕቆብ እነ እግዚአብሔር ያገለገሉ ሰዎች በሕይወታቸው የኃጢአት ምልክት አይተናል። ሲቀጥል ደግሞ ከአዳም የወረሱት ኃጢአት ደግሞ በደማቸው ውስጥ ነበር። ከድርጊት ኃጢአት እንኳን ቢቆጠቡ ከውርስ ኃጢአት ማንም ሊታደጋቸው አይችልም። ለምን? የውርስ ኃጢአት በሰው ደም ውስጥ ስላለ ከአዳም የወረስነው የኃጢአት ዘር ስላለ የኃጢአት ማንነት ስላለ ፍጹም የሆነ የኃጢአት ውርስ ያልወረሰ ኢየሱስ ብቻ ነው። ኢየሱስ ብቻ እሱ ያልወረሰው ማርያም ፍጹም ኃጢአት ስለሌለባት ሳይሆን መንፈስ ቅዱስ ጣልቃ ስለገባ። ግልጽ ነው? ግልጽ ነው ወይ? ምን ስላደረገ? ጣልቃ ስለገባ። ይህ እንዴት ይሆናል? ምናልባት ሳስበኝ የልዑላዊ ልጅ በሄደው ልጅ ይባላል። ለመንግስቱ ፍጻሜ የለውም። በአባቱ በላይ ዙፋን ላይ ይቀመጣል፣ ለዘላለም ይነግሣል። ሕዝቡን ካመና ሲባል ይህ እንዴት ሊሆን ይችላል? መንፈስ ቅዱስ አንቺ ላይ ይመጣል። ከዛ የልዑል ኃይል ይሰልልልሻል። ኦልሬዲ ኃላፊነቱን ወስዶ ከለላውን ወስዶ ጥበቃውን ወስዶ ይህንን ነገር የሚሰራው አንቺ ውስጥ ማን ነው? መንፈስ ቅዱስ ነው። ኢየሱስ ክርስቶስ ያልናል። ሃሌሉያ። አሁን እንትነስቷ እንትናነሳ ምናምን እሱ ጉዳያችን አለ። እኔ ጉዳይ ከክርስቶስ ስራ የተነሳ ብቸኛ አዳኝ ኢየሱስ ብቻ ነው አምኜ ጸድቄአለሁ። ሃሌሉያ። ብዙ ጊዜ ሰዎች የተለያዩ ሲያነሱና ጭቅጭቅ ውስጥ ይገባል።
እምነቴ ላይ የሚጨምረውና የሚቀንሰው ነገር ከሌለ እንደ ተጨማሪ ትርፍ ጊዜ ማሳለፊያ ነው የምቆጥረው። ትርፍ ጊዜ ከሌለኝ ደግሞ አነቃቃው። ለምሳሌ ይሁዳ ድማ አንዳንድ ክርክር ይነሳል። ይሁዳ ቢድን ባይድን ለኔ ምራን ይቀንሳል። ከዳን ራሱ ነው የሚድነው ካለ ማርያም ልጆች ነበረ አልነበረ እሱ ምናልባት መጽሐፍ ቅዱሳዊ የሆነ መሰረት ስላለው ብዙ አልከራከረበት እንደሚፈልግ ሰው ነግረዋል። መጽሐፍ ቅዱስ ስለሚል የኢየሱስ ወንድሞች ብሎ ስለሚናገር በግልጽ የሚናገራቸው የሚጠቅሳቸው ሰዎች ስላሉ እነሱ መጥቀስ ይቻላል። ላልተረዳ የመጽሐፍ ሊከራከር ከሆነ የሚፈልገው መጽሐፍ ቅዱስ እንዲያነብ ነግረዋለሁ። እንደፈለገው ብትወልድም ባትወልድም በይመዳን ላይ የሚጨምረው የሚቀንሰው ነገር ማለት ሌሎች ልጆች ስለነበሯት ከዮሴፍ ጋር አግብታ ወልዳ ምናምን ብቶ ለእኔ የሚጨምረው ነገር አለ የሚቀንሰው እኔ ጉዳይ ከማጋት ከኢየሱስ ጋር ከሱ የተወለደው ኢየሱስ ግን ለእኔ የሰላለው ሰጥቶ እግዚአብሔር ተጠቅሞባታል በደንብ ጸጋ ሰጥቶታል በደንብ ሰርቶባታል በደንብ የእምነት ሴት ነች በደንብ የእውነት ሴት ነች በደንብ ነው። በነገራችን ላይ አንቺ ልትሆን ትቀበያለሽ እንደሚያስወግድ እያወቅሽ እንደሚያስገድድ እያወቅሽ ትቀበያለሽ። ስሙ ተጸንሻለሽ ምናምን መንፈስ ቅዱስ ነው ባንቺ ነው የሚመጣው ሲላት እኮ ዮሴፍ ትቷት እንደሚሄድ ታስባለች። ዮሴፍ ትቷት ሴት ደግሞ ያለ ጮኛዋን ያለቀሰችው ተብላ እኮ ተብሎ ልትገደል ትችላለች። ሞት ሊኖር እንደሚችል እኮ ታስባለች። ሞት ሊኖር እንደሚችል እያሰበች ከተቀበለች ጀግና ሴት ግን የእምነት ሴት ነው። ኢየሱስ ያድናል። ሃሌሉያ። ሲቀጥል ደግሞ ነገር ይገራል። የእግዚአብሔር መንግስት ካገለገሉ የክርስቶስ ሰራተኞች መካከል ደግሞ አንዷ ነች። ለምሳሌ በተዋያ ምናምን መንፈስ ቅዱስ በወረደበት ቀን እኮ አንዱ መንፈስ ቅዱስ የወረደ መስዋዕት ልሳን ከተቀበሉ በአዲስ ቋንቋ ከተናገሩ ሰዎች መካከል አንዷ እሷ ነች። ኢየሱስ ያድናል። መጽሐፍ ቅዱስ ስለሷ የሚለውን በጠቅላላ እንቀበላለን። የማይሆን ነው አንቀበል። በተለይ በደህንነታችን ላይ ጭማሪና ቅናሽ ከሌለው ከክርክሮች የሚያመጣ ነገር የለም። እኔና እናንተ የሚያስፈልገን ነገር ምንድን ነው? በእምነት ጸድቀናል እና የጸደቅንበትን ስም እንጠብቀዋለን፣ እንኖርበታል። ስለባቤ ነው ሲል ሰርጣት አውዘርቃ ታጥባው ታጥባ ተቀድሳ ተቀድሳ ሁልጊዜ የተቀደስ ትኖራል። ሁልጊዜ የታጠቅ ትኖራል። ሁልጊዜ ኢየሱስ ጌታ አሜን ነው። አሜን ነው ወይ? ስለ ዳዊት ያነሳና ዳዊትም ደግሞ ምን አላለ? ያለ ስራ ስለሚጸድቀው ሰው ስለሚቀበለው ብፅዕና እንዲህ አለ፣ እግዚአብሔር ኃጢአቱን የማይቆጥርበት ሰው ሃሌሉያ የማይቆጥርበት ሰው የተወለደ ሰው የተመሰገነ ብዙ ነገር ተጫውቶታል። ኢየሱስ ያድናል። እስከለም አሜን ወኛ። ስለዚህ አብርሃም ብቻ አይደለም ዳዊትም ጭምር ይህንን ገብቶታል። አውስ ማንም ገብቶታል። ዳዊትም ጭምር ገብቶታል። የእምነት የአብርሃም ብቻ አይደለም የዳዊትም ነው። በብሉይ ኪዳን ላይ የነበሩ የእምነት አባቶች ይህንን ጊዜ ጠብቁ ነበረ። በነገራችን ላይ ነገር ጌታ ኢየሱስ አንዱ ሊወጉት የነበሩ በምንድን ነው ይላል መጽሐፍ ቅዱስ። እኛ አብርሃም አባት አለን አብርሃም አባት አለን ሲሉ አብርሃምን ማታው አወቃችሁ ነበር አላቸው። አብርሃም አላቸው ቃሌልያ ቃሌልያ አላቸው አየ ደስ አላቸው ሲላቸው ደስ አንተ 50 ዓመት ያልሞላ ሰውዬ አብርሃምን አይቻለሁ ትላለህ። ኢየሱስ እኮ እሱ ያለው አየሁት አብርሃምን አይደለም አብርሃም ቃሌልያ የተመኘና አላቸው አየ ደስ አላቸው ሲለሱ ተናገሩና አንተ 50 ዓመት ያልሞላ ሰውዬ አብርሃምን አይቻለሁ ትላለህ። እሱ ቢለካ የአብርሃም ሰል የአብርሃም ፈቃድ ኢየሱስ ያድናል። ሃሌሉያ ኢየሱስ ክርስቶስ ያድናል። ስለዚህ ዳዊትም ይሄ እውነት ስለገባው ነገራችን ዳዊት እኮ ምን አለ? ነፍሴ ምንድን ነው
እነ ዳዊት ጭምር ተስፋ ያደረጉት የነበረው ማለት ነው ኢየሱስ። እና አብርሃም ጭምር ተስፋ ያደረጉት የነበረው ማለት ነው። በነገራችን ላይ ያለ ኢየሱስ ወደ እግዚአብሔር መንግስት የገባ የለም። እና አብርሃም ራሱ ተስፋ ያደረጉት የነበረው ማለት ነው ኢየሱስ። ያለ ኢየሱስ መንገድ የለም፣ እውነት የለም፣ ህይወት የለም፣ ሰላም የለም። የተዘጋ ሃሌሉያ ሃሌሉያ። አራተኛው በእምነት መጽደቅ ከመገረዝና ካለመገረዝ ጋር የተገናኘ አይደለም ብላችሁ አራተኛው ነው መስለኛው ተናግረን ይጸልያል። በእምነት መጽደቅ ከመገረዝና ካለመገረዝ ጋር የተገናኘ አይደለም ብላችሁ አይደለም። በእምነት መጽደቅ ከመገረዝና ካለመገረዝ ጋር የተገናኘ አይደለም ብላችሁ ሳቡና 4:9-12 እዛ ሮሜ 4:9-12 ናምሮ በኢየሱስ እንግዲህ ይህ ምስልና ስለመገረዝ ተነገረ ወይስ ደግሞ ስላለመገረዝ? እምነቱ ለአብርሃም ጸድቆ የተቆጠረለት እንላለን። እንዴት ተቆጠረለት? ተገርዞ ሳለ ነው ወይስ ሳይገረዝ? ተገርዞ አይደለም፣ ሳይገረዝ ነበር እንጂ። ሳይገረዝ በነበረው እምነት ያገኘው የጽድቅ ማተም የሆነ የመገረዝ ምልክት ተቀበለ። ይህ እነርሱ ደግሞ ጻድቃን ሆነው ይቆጠሩ ዘንድ ሳይገረዙ ለሚያምኑ ሁሉ አባት እንዲሆን ነው፣ ለተገረዙትም አባት እንዲሆን ነው። ይኸውም ለተገረዙት ብቻ አይደለም፣ ነገር ግን አባታችን አብርሃም ሳይገረዝ የነበረው የእምነቱን ፍለጋ ደግሞ ለሚከተሉ ነው። በእምነት መጽደቅ ከመገረዝም ካለመገረዝም ጋር የተገናኘ አይደለም። እስቲ መስሉ በደምብ ስሙ። ለምሳሌ መገረዝ አለመገረዝ ሲባል ለእናንተ ትርጉም ይሰጣል። ምን ትርጉም ይሰጣል? መገረዝ አለመገረዝ ሲባል እኮ ለኢትዮጵያ ብዙ ትርጉም ይሰጣል። እሺ በደምብ ስሙ። ይህ አሁን ማርያም ታመልጣለች አታማልድም የሚለው ለኢትዮጵያ ትርጉም አለው አሉ አይደል? ከባድ ርዕስ ነው አይደል? በወቅቱ መገረዝና አለመገረዝ እንደዛ ማለት ነው። በነ ጳውሎስ ዘመን መገረዝና አለመገረዝ፣ ልክ በዚህ ዘመን ደግሞ ማርያም ታማልዳለች አታማልድም እንዳለ ነው። በጣም ለትቦራ ራሱ የቻለ ነው። ምንድን ነው? በነገራችን ላይ እኛ ማርያም ታማልድ እኮ ምን አለባት? ለእኛ ነው ስራ ይቀልልን ነው ኢየሱስ ስላላ ስለማታማልድ ነው ጥያቄ ነው። ኢየሱስ ጌታ ሃሌሉያ። ለምሳሌ አሁን በጣም ተደጋጋሚ ነገር ነገራችሁ። እግዚአብሔር በሰዎች ህይወት ውስጥ አልፎ ለሚሰራው ነገር ሰዎቹን ማምለክ አደገኛ ነው። እስቲ አሁንም በማይታወቅ መልክ በፕሮቴስታንቱ ዓለም ራሱ ለመታየት እየሞከረ ያለ ነገር ነው። ለምሳሌ እግዚአብሔር በእኔ ይሰራልና እኔ መሬት ነው የሚነካል። እግዚአብሔር በእኔ ይሰራልና እኔ እንዴት ከሰው ጋር ተቀላቅዬ እንቀሳቀሳለሁ? እግዚአብሔር በእኔ ይሰራል፣ ሞት ያስነሳል፣ ዕውር ያበራል እና ለአንተም ደግሞ እንደገና በስም የሆነ ጽላት ቀርጽ አደገኛ ነው። እግዚአብሔር ሰራበት ደስ ይላል። እንኳን ሰራበት ጌታ ይባርክ። እግዚአብሔር ስለሰራበት ይበልጥ እናከብራለን። እግዚአብሔር ባይሰራበት እናከብራለን። የምናከብር ሰው ስለሆነ በተለይ ደግሞ ክርስቶስ ኢየሱስ አመልከታን ደግሞ በደንብ እናከብራለን። ወንድማችን ስለሆነ ኢየሱስ ጌታ አደገኛ አካሄድ በጣም አደገኛ ማለት አሁን ኢትዮጵያ ላይ የተወሰነ ምልክቱ እየታየ ነበር። አሪፍ ነው። እየደረሰ ጥሩ ነው። ለምሳሌ አንድ ነገር ልንገራችሁ። እኔ ሙሉ ነገሬ በሌሎች ሰዎች ቁጥጥር ውስጥ የሚሆንበት እጅ እያለኝ እግር እያለኝ የኔ ሙሉ ነገሬ በሌሎች ቁጥጥር ውስጥ የሚሆንበት ምክንያት ምንድን ነው? ለምሳሌ እዚህ ጋር አሜን የሆነ ሰው ይነካንተ ያስልኛል። እዚህ ጋር ነገሬ የሆነ ሰው ያስተካክልልኛል። የሆነች ጫቅ ምናምን አምጡ ሰው ትግልልኛል። የሆነ ነገር ራሱ አይጨንቅም ይጨንቃል። ምንድን ነው የሁሉ ግርግር የሚያስፈልገው? ሲጀመር እንደ ሙሴ እግዚአብሔር ክብር የተገለጠበት ሰው የለም። እንደ ሙሴ ደግሞ ትሁት አልነበረም። የእግዚአብሔር ጸጋ ለእግዚአብሔር ክብር በእኛ ላይ የከበደ ሲመጣ ትሁታን ነው ያለ። አሜን ነው አሜን ነው ወይ? ስለዚህ ልመለስና ለትምህርቴ በጣም ከባድ ነገር ምንድን ነው? የዛን ወቅት መገረዝና አለመገረዝ
ለምንድን ነው ከባድ ርዕስ? በክርስቶስ ኢየሱስ አምነን ጸድቀናል። በእምነት ነው መጽደቅ ያለው ብሎ ሐዋርያው ጳውሎስ ሲያስተምሩ ጥሩ ነው። በእምነት ጸደቁ፣ ግን ደግሞ መገረዝ ይገባቸዋል የሚሉ አስተማሪዎች ተነሱ። እነዚህ መገረዝ ይገባቸዋል የሚሉ አስተማሪዎች ምንድን ነው የሚፈልጉት ሲባል ሕግን ጠብቁ ነው። ተገረዙ እኮ ሌላ ቋንቋ ምን ጠብቁ ነው? ሕግን ጠብቁ ነው። ኢየሱስ ጌታ፣ ኢየሱስ ጌታ። በነገራችን ላይ ጌታ ኢየሱስ ሆናል አስቸጋሪ ሸክም ተብትበው በላያችሁ ላይ ይጭናሉ ማለት ነው። እነሱ ግን በጣታቸው ሊነኩት አይፈልጉም። ማቴዎስ 23 ላይ ከፈሪሳውያን ተጠበቋል። ከእነዚህ ተጠበቋል ነው። ይህ አስቸጋሪ ሸክም ተብትበው በላያችሁ ላይ ይጭናሉ አለ። ግን ትንጠብቅ እንትን ማክበር ሸክም እነሱ በጣታቸው ሊነኩት አይፈልጉም። እኛ እንደገልጋለን በዳንበት እውነት ነው። የጸደቅንበትን ጽድቅ እየቀደስን ነው። የተቀደስንበትን የቅድስና መንፈስ እያከበርን ነው። ከዛ በዘለለ እግዚአብሔር እኛ ላይ የጫኑ ሌላ የተተበተበ ሸክም የለም። አሌሉያ እንኖራለን። የተቀደስንበት ክርስቶስ ደግሞ አናቅፋውም፣ አንረግጠውም። የዳንበት እውነት አለ፣ ጠብቀነው እንኖራለን። እግዚአብሔር ቃል እናነባለን፣ እንጸልያለን። በክርስቶስ ኢየሱስ የዳነ ሁሉ ወንድማችን ነው። የሰው ልጅ በጠቅላላ በቋንቋና በዘሩ ሳንለይ ከነገር ከቋንቋ ተዋይተናል ብሎ እንደሚያምኑት ሁሉ እንኖራለን። ሲደክመን ደግሞ ደከመን ጌታ ሆይ አንሳን እንላለን። ስንወድቅም አንሳን እንለዋለን። ከዛ በተረፈ እንድንጠብቅ እንድንግባ በዚህ ውጣ በዚህ ውረድ፣ ይሄ አጋንንታዊ ነው፣ ሰብአዊ ነው። ስለዚህ ሐዋርያው ጳውሎስ ማለት በእምነት የሚገኘው ጽድቅ ከመገረዝም ካለመገረዝም ጋር አይገናኝም። ሕግ ከመጠበቅም ካለመጠበቅም ጋር አይገናኝም። ሕግን የሰው ልጅ መጠበቅ ስላልቻለ ነው ክርስቶስ ኢየሱስ የመጣው። አሜን ነው። ኢየሱስ ክርስቶስ ያድናል። የመጨረሻው ነገርና እንጸልያለን። አምስተኛ ነውና የተስፋው ቃል በእምነት እንጂ የሚወረሰው በሕግ አይደለም። ሮሜ 4:13-15 የተስፋው ቃል በእምነት እንጂ የሚወረሰው በሕግ አይደለም። የተስፋው ቃል በእምነት እንጂ የሚወረሰው በሕግ ሮሜ 4:13-15 በኢየሱስ ማለቋል የዓለም ወራሽ እንዲሆን ለአብርሃምና ለዘሩ የሰጠው የተስፋ ቃል በእምነት ጽድቅ እንጂ በሕግ አይደለም። ከሕግ የወጡት ወራሾች ከሆኑ እምነት ከንቱ ሆኗል፣ የተስፋውን ቃል ተሽሯል። ሕጉ መቅሰፍትን ያደርጋልና፣ ነገር ግን ሕግ በሌለበት መተላለፍ የለም። ኢየሱስ ጌታ። በላይ አንድ ያለካሁት ነገር ምንድን ነው? ሐዋርያው ጳውሎስ የጠቀሰው አብርሃም እኮ የጸደቀው ተገርዞ አይደለም፣ ሳይገረዝ ነው። ከመገረዙ በፊት ነው አብርሃም የጸደቀው እና ሳይገረዙ ለሚያምኑ ሁሉ እሱ አባት ነው። ከዛ ደግሞ ከጸደቀ በኋላ ደግሞ ተገርዟል። ኢየሱስ ያድናል። አብርሃም ሳይገረዝ ማለት ለእነሱ ዘመን የተቆጠረለት ሳይገረዝ ማለት ጸደቀው አይደል? ኢየሱስ ያድናል። ከዛ ምን አለ? ላልተገረዙት ሁሉ ምሳሌ ነው። ሳይገረዙ ማለት ነው ሕግን ሳይጠብቁ አሕዛብ ሆነው፣ ነገር ግን በክርስቶስ ኢየሱስ ለሚያምኑ ጽድቅ እንዳለ አብርሃም ምሳሌ ነው። ኢየሱስ ያድናል። ነገር ግን አብርሃም ከተገረዘ በኋላ ግን ምን አደረገ? የጸደቀበትን ጽድቅ ጠብቆ ኖረ። ኢየሱስ ያድናል። እሺ ተመልሻለሁ። የተስፋው ቃል የሚወረሰው በምንድን ነው? በእምነት ነው። እግዚአብሔር የተናገረው ነገር የሚወረሰው በምንድን ነው? በእምነት ነው። የእግዚአብሔር ኪዳን የሚወረሰው በምንድን ነው? በእምነት ነው። የምንጠብቀው መንግስት እየጠበቅ ያለ ነው በምንድን ነው? በእምነት ነው። ክርስቶስ ተመልሶ ይመጣል እያልን ያለ ነው በምንድን ነው? በእምነት ነው። ይወስደናል ከእሱ ጋር ለዘላለም እንኖራለን እያልን ያለ ነው በምንድን ነው? በእምነት ነው። አንዱ የእምነት መንፈስ ነው የተቀበልነው። ይህንን ያዙ ይላቸዋል። እስከዛ